ማን ነው ስምህ? የልጅ ቡዳ ስምህ እንዳይሆን ኧረ ከሆነ ቆይ ዋናው ስምህ ማን ነው? እንግዲህ እኔ እስከማውቀው ዋና የሚባል ስም የለኝም ሁሉም ሰው የሚጠራኝ እንደዛ እያለ ነው አንተ ካልጠፋ ስም ለምንድን ነው የልጅ ቡዳ የተባልከው? እሱን ስሙን ያወጣልኝን ሰው አብረን እንደምትጠይቁ አይሻልም? ይልቅ ምን ነው ፎሱ ጩና ጋር ተመሳሳይ ስም እንጭቃለን ነፍሴ ማናት ደግሞ ጩና? እናቴ ናት ለነገሩ የመቼ ቀምቅማ ስለምትተኛ መርፍ ቢተኮስ እንኳን የምትሰማ ይመስላል ቀምቅማ አንተ እናት ትጠጣለች ማለት ነው እንዴ ትጠጣለች ይገልጻታል እንዴ አይገርምም ማታ የምትጠጣውን ጧት ቢጀሪካን አትሸከም ቆይ አባትስ አብራችሁ ነው የሚኖረው አባቴን እንኳን እኔ ጩና ራሱን ታውቀው ይመስለኛል ጀለስካ የአራራ ሰዓት ደረሰብሽ አይደል ቀላል አረ ምግቡን ቆይ ሐራራ የምትሉት አንተ ትቀማለህ እንዴ ትቀማለህ ሊያም ፍይል እስከናኗ ማደቀው በዚህ አይነት ሲጋራም ታጨሳለህ ማለት ነው ያው እንደ ጩና ኤክሰል ባቡር ባልሆንም ከሁሉም ግን የሚመቸኝ ችፍቼ ነው ችፍቼ ደግሞ ምንድነው ችፍቼ ማለት ቤንዚን ነው ያው ጎዳና ላይ ስለምንኖር ሌሊት ብርድ ሲጠባ ስለምናር ቤንዚኗን እየሳብን ማስቲሿን እየጠጣን ነው ምናር ቤንዚን እየጠጣችሁ ነው እንደምታድሩት ይጂጂ ምን 30 ጠይቀሽ ትችዋለሽ በቃ አይጠጡትም ቤንዚሉን በጨርቅ ወይም በስትራቸው አድርገው ይስቡታል ይመችሽ ያራዳለች አግኝተሽኛል እንግዲህ ምን ይመችሽ ይላል እንዴ ደግሞ ቆይ እናንተ ቤንዚን የምትስቡት መኪና ናችሁ ማስቲሽ የምትጎትቱት ጫማ ናችሁ ማለት ይቻላል